well አባቴ ለናችሁ ፒስ ነው ጋይስ ቪዲዮ ከመጀመሪያ በፊት እንግዲህ የዩቲዩብ አካውንቴን ፎሎ ማድረግ ልጠይቃችሁ ነው ሊንኩ ባዮ ላይ አለ ስሙም እንደዚሁ እንደ ቲክቶክ ነው ሬድ ቶክ ዊዝ አንተነህ ነው ዛሬ የገባችሁ ሰብስክራይብ አድርጉ ትላንትና እንግዲህ እነዚህ ጨዋታዎች ተደርገው ነበር ሜክሲኮ እና አሜሪካ ማለፋቸውን አረጋግጠዋል ወደ ቀጣይ ዙር ማለት ነው ራውንድ ኦፍ 32 ማለፋቸውን አረጋግጠዋል 6-6 ነጥብ ይዘው ስኮትላንድ ከሞሮኮ 1-0 ተሸንፋለች ስኮትላንድ እና ማን ነው ሞሮኮና ብራዚል 6-6 4 ነጥብ ይዘዋል ሶ ቀጣይ ጨዋታ ማሸነፍ ማንዳቶሪ ብራዚል ከስኮትላንድ ይጫወታሉ ስኮትላንድ ማሸነፍ ከቻለች ባለፈው የምታረጋግጥ ይሆናል ሶ ማለፋን ታረጋግጣለች 3-6 ብራዚል ቀጣዩን ካሸነፈች ኤኒዌይስ እና እንግዲህ ሄድ ይመስላል ይሄ የአሜሪካ ቲም ባይዘዌ ጋይስ እኔ በጣም ነው ግራ እየገባኝ ያለው ማለት አንኤክስፔክትድ እኔ ለነገሩ ኤክስፔክት አድርጌዋለሁ ግን ደግሞ ዲስ ማች ጠንካራ ይሆናሉ ብዬ አልጠብኩም ነበር አይኖ ከምድባቸው አንፃር ጥሩ እንደሚባሉ ዛው እንትን ወርልድ ካፕ ፕሬዲክሽን ላይ ማስቀምጨው ነበር ግን ደግሞ አሁን በጣም ሰርፕራይዝ ያደረጉኝ ነው ጨዋታቸው ሁሉ ነገሩ ማለት ነው ሜክሲኮም በሚገርም ድባብ በደንብ እየሄደች ነው ያለችው ሆፕፉሊ ራውንድ ኦፍ 32 ላይ ጥሩ ቲሞች ተገናኝተው ጥሩ የሆነ ፐርፎርማንስ እናያለን ብዬ ተስፋ አደርጋለሁ እንግዲህ ይመቻችሁ መልካም ሳምንት አሁንም ላይክ እዚህ ላይ ሐሳብ አስተያየታችሁን አስቀምጡ ዩቲዩብንም እየገባችሁ ደግሞ ሰብስክራይብ አድርጉ በሰፊው እዛ ላይ ሰፋ ያለ ነገር ስለ ዩናይትድ ምንነጋገር ይሆናል ማለት ነው ስለ ሌላ ቲም አይደለም ባይዙ ስለ ዩናይትድ ይመቻችሁ መልካም ቀን